በአንድ ወቅት ኢትዮጵያ ውስጥ አናዳጅ ነው እንጂ ነዳጅ የለም የሚል ቀልድ እየሰማን መኖራችን ይታወቃል። እንግዲህ በትላንትናው ዕለት የኢትዮጵያ ከርሰ ምድር ነዳጅ ተፋ ገነፈለ ሲባል የሰማነው የወሎ ነዳጅ ምንድነው? ለምንስ ጥቅም ይውላል? የት ሀገራት ላይ ይህ ነዳጅ ጥቅም ላይ እየዋለ ይገኛል? ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአራት አይን ዩቲዩብ ቻናል ቤተሰቦቻችን፣ የዛሬው ጉዳያችን በኢትዮጵያ ወሎ ስለተገኘው ነዳጅ እናወራለን። ስለዚህ ዛሬ አናዳጁን ሳይሆን የነዳጁን ጉዳይ እያነሳን ከእናንተ ጋር እንቆያለን። የኢትዮጵያ ከርሰ ምድር ነዳጁን ተፍቶታል። እኛ አውጥተን መጠቀም ቢያቅተን ተፈጥሮ በራሷ ተጠቀሙብኝ ብላ እድሉን ሰጥታናለች። በአማራ ክልል ደቡብ ወሎ ዞን ለገሄዳ ወረዳ ለዘመናት ከምድር ሲብላላ የከረመ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ ወጥቶ ብቅ ብሏል። ይህ አስገራሚና አስደናቂ ነው። ኢትዮጵያ የተፈጥሮ ሀብቷን መጠቀም አልቻለችምና እርስ በርስ ያለንበት ግጭት አሁን ላይ ተፈጥሮ ተጠቀሙልኝ ትላለች። ገሚሶች የ2018 የኢትዮጵያ ትንሣኤ ትንቢቱ ቃሉ ይፈጸም ዘንድ ማሳያ ነው ይላሉ። ይህ ተፈጥሮ በራሱ ጊዜ ይፋ ያደረገው ትልቅ ጸጋ በአሁን ሰዓት የአካባቢው ህብረተሰብ በባህላዊ ዘዴ ለኩራዝና ለቤት መገልገል ላይ እያዋለው ይገኛል። አገልግሎቱን በስፋት እያገኘ ይገኛል። የዚህ ዘገባ ባለቤት የደቡብ ወሎ ዞን መንግስት ኮሚኒኬሽን ነው። ወገን ይህ ኢትዮጵያውያንን ከድህነት ለማውጣት ፈጣሪ ራሱ ተጠቀሙበት ያለን ይህ ጸጋ እንዳለፉት ጊዜያት ኢትዮጵያ ነዳጅ ካወጣች ለዘመናት የሚመኩበት የስልጣኔያቸው መነሻ የሆነችው የነዳጅ ሀብት መሬቷ በአግባቡ መጠቀም ከተቻለም ኢትዮጵያን ወደ ከፍታ ያመራል። ብዙዎቹ የአረብ ሀገራት በሴራ እንዳንጠቀም እንዳያደርጉብን ትኩረት መስጠት ያስፈልጋል። መቼም በጥቅሉ የአፍሪካ ቀንድ የዘመኑ ትርምስ ቀጠና የግርግር መንደር እንደ ተዋጊ ቀንድ አንበሬ ከግብሩ የተሰጠው ይመስል አካባቢው የውጊያ ቀጠና እንዲሆን ካደረጉ ነገሮች መካከል ከዓለም ላይ ሁሉ ሙሉ የተፈጥሮ ጸጋ የተቸረ ምድር በመሆኑ የቀንዱ ሀገራት ጸጋን አውጥቶ ተጋርቶ ምርትን ተገበያይቶ የጎደልን ተሞላልቶም ተጠቃቅሞ የማደግ እድሉን እንዳንጠቀም ስለመሆኑ ሁላችንም እናውቃለን። ይህ መንግስትም ሆነ ሌሎች ተቋማት ትኩረት ሊሰጡት የሚገባ ታላቅ ጉዳይ ነው። ሀገራችን ያላትን የተፈጥሮ ሀብት እንድትጠቀም ህዝቦቿ የዚሁ ጉዳይ ተጠቃሚ እንዲሆኑ ትክክለኛው ጊዜ አሁን ይመስላል። በአማራ ክልል ውስጥ ባለው ደቡብ ወሎ ዞን የሚገኘው በለገሄዳ ወረዳ የተመረጠ ቦታ ላይ ወይም ደግሞ የዚህ ቦታ ላይ የተገኘው የፈሳሽ ወይም ደግሞ የነዳጅ ጉዳይ በርካቶችን በባህላዊ መንገድ እንዲጠቀሙበት ጋብዟል። በተለይ የመሬት ውስጥና በውሃ ዳር እየወጣ የሚገኘው የፈሳሹ በወንዝ ዳር ወይም ደግሞ መሬት ላይ ይገኛል። በተለይ ደግሞ በድንጋይ በተከበበው እዚህ ወንዝ ዳር ላይ ያለው ፈሳሽ መታየቱ በአካባቢው ነዋሪዎች እጃቸው ላይ በምስሉ ምልክቱ ይታያል። እንግዲህ የአካባቢው ህብረተሰብ ይህን ፈሳሽ ወይም እሳት ውስጥ ለቤት ለእሳት ማቀጣጠያ፣ ለኩራዝ ለመሳሰሉ ግብአቶች እየተጠቀመ ይገኛልና ይህም ደግሞ አብዛኛው እንግዲህ የመሬት ጥናት ባለሙያዎች ይህን ጥናት እንዳላደረጉበት ይነገራል። ይህ ደግሞ ነዳጅ ብዙ ጊዜ አደጋዎችም አሉት። ምናልባት ጥቅሙን እንዳየነው ሁሉ በአግባቡ በፋብሪካ ወይም ደግሞ በተመራማሪዎች ወይም በጥናቱ በመስኩ ዘርፍ ባለሙያዎች ጥናት ተደርጎበት ለጥቅም መዋል እንደሚቻል ሁሉ እየታየ ያለው ወንዝ አካባቢ ነውና አካልን የሚያበላሹ ኬሚካሎች ሊኖረው ይችላል። እንፋሎቱ ደግሞ በተለይ መተንፈስ ላይ ብርቱ ጉዳት ሊያመጣ ይችላል። የአካባቢና የግብርና ወይም ደግሞ በውሃ ውስጥ ከተፋሰስ ተዳፋት የእንስሳትን ጤና ሊጎዳ ይችላል። የግብርና እጽዋት ላይም ጉዳት ሊያደርስ ይችላል። በአግባቡ ወደ ጥቅም መዋል ያስፈልጋልና በተለይ የት ሀገር ላይ ጥቅም ላይ ይውላል የሚለውን ነገር እንመልከት። ናቹራል ጋዝ እንግዲህ ነዳጅ እንዲሁም ጋዝ ተፈጥሯዊ ጋዝ ብዙ ሀገሮች በኢንዱስትሪ ኤሌክትሪክ ኃይል የቤት አገልግሎትና ትራንስፖርት እንዲሰራ ይጠቀሙበታል። በተለይ በጋዝ የሚጠቀሙ ሀገሮች በዓለም ላይ ብዙ ሀገሮች አሉ።
ይህ ጋዝ ደግሞ በርካታ ጥቅሞች አሉት። በተለይ የመጀመሪያው ጥቅም ላይ ከዋለችው ሀገር አሜሪካ ናት። ዩኤስኤ አሜሪካ ኤሌክትሪክ ኃይል ፋብሪካ እና ሌሎችም አገልግሎቶች ላይ ታውለዋለች። ሁለተኛዋ ሩሲያ ናት። ሩሲያ እንግዲህ በተፈጥሮ ሀብት የዳበረ ትልቅ ቦታን የያዘች ሀገር ናት። ሰፊ የቆዳ ስፋት ያላት ሀገር ናትና ለኤሌክትሪክና ለምርቶች ታውለዋለች። ቻይና ደግሞ ፋብሪካን ለመገንባት እንዲሁም ለፋብሪካ ውስጥ አገልግሎት ለኤሌክትሪክ ኃይል ታውለዋለች። ሌላኛዋ ኢራን ናት። ኢራን እንግዲህ ከኒውክሌር ኃይል ጋር ከመሳሰሉት የኃይል ማመንጫዎች ጋር ብዙ ጊዜ ስሟ ተያይዞ ይነሳል። እሷም የዚሁ ናቹራል ጋዝ ተጠቃሚ ናት። ቱርክም በዚህ በኩል ትነሳለች። ቱርክ እንግዲህ ለቤት ውስጥ ለፋብሪካም ለኤሌክትሪክ አገልግሎት ትጠቀመዋለች ይህንኑ ጋዝ። ሌላው ህንድ ናት። ህንድ ኤሌክትሪክ በጥራት በተለይ ለህብረተሰብ ለማዳረስ ትጠቀምበታለች። አልጄሪያ ወደ አውሮፓ የምትልከው ኢነርጂ ነው። ሌላኛዋ ኳታር ናት። ኳታር እንግዲህ በቅርቡ ከፍ ብለው እያደጉ ካሉ ዘመናዊ ስቴዲየሞች መሰል ግንባታዎች በማድረግ ላይ የምትገኝ ሀገር ናት። ኤልኤንጂ ወይም የተፈጥሮ ጋዝ ፈሳሽ ትጠቀማለች በስፋት። ሌላኛዋ ደግሞ ናይጄሪያ ናት። ናይጄሪያ ኤልኤንጂ የኢነርጂ ግኝት በመሆኑ ወደ ውጭም ትልካለች። 10ኛ ግብጽ ናት። የመሬት ቀላል ኢነርጂ አገልግሎት በመሆኑ ሽያጩን ታከናውናለች። ኢትዮጵያ መጠቀም ትችላለች ወይ የሚለውን ጉዳይ ማንሳት አለብን። እንደ ኢትዮጵያ ለገሄዳ የሚታይ አይነት የጋዝ ወይም ዘይት ኢንዱስትሪዎች በኢትዮጵያ ልማት ይጠቅማሉ። ለኢትዮጵያ ሰፊ አገልግሎት ይኖረዋል። ለኤሌክትሪክ ኃይል መጠቀም ይቻላል። ፋብሪካዎችን በተለይ ትራንስፖርት እና ተሽከርካሪ ነዳጆች። ሌላው የውጭ ምንዛሬ በብዛት ኢትዮጵያ የምትጠቀማቸውና ከውጭ የምታስገባቸው ነገሮች ይበዛሉና ይህ ደግሞ ከፍተኛ የሆነ ጥቅም ይኖረዋል። ውጭ ምንዛሬን ከማስቀረት በተለይ ደግሞ ከጅቡቲ እስከ ኢትዮጵያ መሀል ከተማ እስኪደርስ ነዳጅ ያለውን ውጣ ውረድ ይቀንሳልና ተጨማሪም ደግሞ በተለይ በዚሁ የስራ እድል ይፈጥራል። በርካታ ሰዎች ይህንን በማውጣትና በመጠቀም ሂደት ውስጥ የስራ እድል ያገኛሉ። ዘመናዊ ምርምርም ሊጀመር ያስፈልጋል። በለገሄዳ የተገኘው ነዳጅ በጥሩ ሁኔታ ለመጠቀም የደህንነት ጉዳዮች መነሳት አለባቸው። ከዚህ ጋር ተያይዞ በተለይ ነዳጁ በሚወጣ ጊዜ አንዳንድ ነገሮችን በአግባቡ ማስተዳደር ያስፈልጋል። ተጨማሪ መረጃዎችን ይዘን የምንመለስ ይሆናል። ለዕለቱ ይህንን ይመስል ነበር ወደ እናንተ ያሰናዳነው። ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ አሁንም ጋብዘናል። አበቃን።